ሰላም ለእናንተ ይሁን። የአባትዬ ቲቪ ነው። በአባትዬ ቲቪ ውስጥ እንግዲህ የተለያዩ ንዑሳን ፕሮግራሞች ወደ እናንተ ይዘን እንቀርባለን። ከነዛ መካከል አንዱ የሆነው የሙያ አባቶችን ወደ እናንተ ይዘን የምንቀርብበት ነው። እንግዲህ የሙያ አባቶች በሙያቸው ብዙ ልጆች ይወልዱ ዘንድ ለታዳጊዎች እንዲሁም ደግሞ በዚህ ዘርፍ በሙያ ዘርፍ ውስጥ ትልቅ ምሳሌ ለሚፈልጉ እጅግ በጣም ጠቃሚ የሆነ ፕሮግራም ዛሬ ወደ እናንተ ይዘን የምንቀርበው በሙያ ውስጥ አንቱታን ካተረፉት መካከል የሆነው የእግር ኳስ ጋዜጠኛ መንሱር አብዱል ቀኒ ይሆናል። ከየመናዊ አባቱ ሚስተር አብዱል ቀኒና ከኢትዮጵያዊቷ እናቱ ወይዘሮ ብርቄ ደበሌ የተወለደው መንሱር ታላላቆቹን ሊሴ ትምህርት ቤት በመማራቸው አባቱ ፈረንሳይኛ ተናጋሪ በመሆናቸው ቋንቋው ለቤተሰቡ እጅጉን ቅርብ ነው። መንሱር ትምህርቱን የተከታተለው በመንግስት ትምህርት ቤት አብዮት ቅርስ ነው። መንሱር ከ27 ዓመታት በላይ በስፖርት ጋዜጠኝነት ሲያገለግል ስፖርት ለሱ ጨዋታ ብቻ አለመሆኑን ያምናል፣ ደግሞም ደጋግሞ ይናገራል። ያንንም ደግሞ በስራዎቹ አሳይቷል። ብዙም ጊዜ ፉትቦል ኢዝ ኖት ጀስት አ ጌም፣ እግር ኳስ ከጨዋታ በላይ ነው፣ የአስተዳደር ጉዳይ ነው፣ የፊዚዮሎጂ ሳይንስ ጉዳይ ነው፣ ስፖርት ብዙ ነገር ነው። በእግር ኳስ ዙሪያ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች አሉና ሲል ይደመጣል። የስፖርት ጋዜጠኞች ከውጤት ገለጻ አለፍ ያለውን ሐሳብ ሊመለከቱና ሊተነትኑ እንደሚገባ አብልጦ ያምናል። ይህንን ለማሳካትም የመንሱር መጽሐፍ የሚባለውን ዘ አርት ኦፍ ዋር የተሰኘውን ጨምሮ የተለያዩ መጽሐፍትን የማንበብ ልምድ አለው። ይህን መጽሐፍ ደግሞ ደጋግሞ ከማንበቡ የተነሳ የተሰጠው ቅጽያ ስም የዚ አርት ኦፍ ዋር የተሰኘው ይህ መጽሐፍ ማለት ነው። የተለያዩ መጽሐፍትን የማንበብ ልምድ አለው። በተለያዩ መረጃዎች ተመስርቶ ለስፖርቱ እድገት የሚረዱና የፖሊሲ ለውጥ ሊያመጡ የሚችሉ ሐሳቦችን ያነሳል። የዕለት መረጃዎችን ከመስጠት ይልቅም በተለይ እግር ኳሱን ሊጠቅሙና ወደፊት ሊያራምዱ የሚችሉ ሐሳቦች ላይ ያተኩራል። ክፍተቶችን ይጠቁማል። በዘርፉም ችግሮች ከተከሰቱ በኋላ ከመተቸት ይልቅ ከመከሰታቸው በፊት ስልታዊ ጉዳዮች ላይ አተኩሮ ይሰራል። በኢትዮ ስፖርት ጋዜጣ ባልደረባ የነበረው ዮናስ አጎስ መንሱር የዓለም አቀፍ ኳስ ዕውቀቱንና ግንኙነቶችን ተጠቅሞ በክለቦች አወቃቀር፣ በውድድሮች አካሄድ፣ በጤና ዙሪያ በመሰል ጉዳዮች ላይ ሐሳብ ሰጥቷል። ከሚመለከታቸውም ጋር በተለያዩ ጊዜዎች መክረዋል፣ ለውጥም አምጥቷል ይለናል። ዮናስ አዘዘም በበኩሉ መንሱር በኢትዮጵያ ስፖርት ወሳኝ ጊዜያት ሁሉ ተገኝቷል። ወደ ኋላ ብንሄድ የኢትዮ ስፖርት ርዕሰ አንቀጽ የሀገር ውስጥ ስፖርት ላይ ያተኩር ነበረ። ክፍተቶችን ይጠቁምበታል። በዘርፉም ሊመጡ ያሉትን አደጋዎች ያመላክትበታል። መንሱር የቁርጥ ቀን ልጅ ነው። ጥልቅ ጉዳዮች ሲከሰቱ መንሱር አለ። ፖሊሲ ስለማውጣት፣ የአሰራር መንገድ ለማስቀየር፣ አሻሚ ጉዳይ ሲኖር ግልጽነት ለመፍጠር ታትሮ ሰርቷል ብሎ መስክሮለታል። ለአድማጭ ተመልካች ከፍ ያለ ከሚታየው የዘለለ ዕውቀት ለመግለጽ የማይሄድበት ርቀት የለም። ያነባል፣ ይጠይቃል፣ ይመለከታል። መዘርጋት የቻለበት ርቀት ድረስ ሄዶ ሁሉን ያደርጋል። ሲፈልግ እግር ኳስን ከጦርነት ጋር ያጣምረዋል፣ ከሚሊተሪ ሳይንስ ጋር ያዛምደዋል። ከበድ ያለውን እግር ኳስ ጥበብ የውትድርና ጽንሰ ሐሳቦች ውስጥ ከቶ አፍታቶ ያቀርበዋል። መንሱር ገና ታዳጊ እያለ የጀመረው የውጭ ጉዞ እስኪጠናቀቅ ለጊዜው በሚል ቻምፒዮን ጋዜጣ ላይ መጠነኛ ክፍያ እየተከፈለው ስራ ጀመረ። ቀዳሚ ስራውም የጽሑፍ አራሚነት ነበር። የመጀመሪያ ስምሪቱን በጥሩ ሁኔታ መወጣት በመቻሉ ስራው ቀጠለ። አንድ ሁለት እያለም ብቃቱን አስመሰከረ። በመሃል ታላቅ ወንድሙ ሁሴን አብዱል ቀኒና ጋዜጠኛ ወንደሰን ኢንተርስፖርት ሲጀምሩ ከነርሱ ጋር ተቀላቀለ። በኢንተርስፖርት ቆይታው እንደ ጀማሪ ሪፖርተር ሆኖ ዘገባዎችን፣ አጠር ያሉ ቃለ መጠይቆችን ሰርቷል።
በስራ ሂደቱ ከዘገባው ባሻገር ለገጽ ቅንብር ዲዛይን ልዩ ፍቅር ስላደረበት የተለያዩ ሶፍትዌሮች ጠቃሚ ግብዓቶችን በማሰባሰብ በጥልቀት ስለ ስራው አጥንቶ የጋዜጣውን ገጾች ማቀናበር ጀመረ። መንሱር የያዘውን ነገር በልቀት ማከናወን ስለሚመርጥ ከውጪ ተሞክሮ በመውሰድ በሚገባ መስራት የጀመረው ያኔ በኢንተር ስፖርት እያለ ነው። በዚህ የተዋጣለት ባለሙያ ሆነ። ኢንተር ስፖርት በ15 ቀን አንድ የሚወጣ ጋዜጣ ነበር። የመንሱር የሥራ ፍቅር ትጋት ግን 15 ቀን ጠብቆ የሚሰራ ብቻ አልነበረም። በ1993 ዓመተ ምህረት በዩኒቲ ዩኒቨርሲቲ ባለቤትነት ይታተም የነበረው ዕለታዊ አዲስ ጋዜጣ የሩህ አዘጋጆች የነበሩት ደረጀ ደስታና ሰለሞን አባተ ሲመሩት መንሱር ስፖርቱንና የገጽ ቅንብር እንዲይዝላቸው ባቀረቡለት ግብዣ ተስማምቶ ስራ ጀመረ። መንሱር ዮናስ፣ ሀጎስ፣ አብይ ተክለማርያምና ኢብራሂም ሻፊን ይዞ በ1994 ዓመተ ምህረት ኢትዮ ስፖርትን አቋቋመ። የሥራ አጋሩና ወዳጁ ዮናስ ጎስ እንደሚለው መንሱር አስገራሚ ስራ ትጋት ነበረው። ጥርት ያለ እንጂ ውሽልሽል ስራ አይወድም። የያዘውን ከግብ ሳያደርስ አይለቅም። ጊዜውን፣ ገንዘቡን፣ ጉልበቱንና የሚያስፈልገውን ሁሉ ሰውቶ ጽድት ያለ ነገር መስራት የሚፈልግ ሰው ነው። ያ 22 ማዞሪያ ተብሎ በሚጠራው አካባቢ ቢሮ ተከራይተው ስራውን በስፋት ቀጠሉ። ኢትዮ ስፖርት እየታተመ ጎን ለጎን ፍስሐ ተገኘም፣ አብይ ተክለ ማርያምና ሚሊዮን ዓለሙ በኤፍኤም አዲስ 97.1 ላይ እሁድ ጠዋት የሚተላለፍ ቶክ ፉትቦል የሚባል ፕሮግራም ጀምሮ ነበር። መንሱር የዛ ፕሮግራም ቋሚ ተንታኝ ሆኖ ይሰራ ነበር። ቶክ ፉትቦል ዛሬ ላሉት በርካታ የስፖርት ፕሮግራሞች መነሻም እንደሆነም ይነገራል። የኢትዮ ስፖርት ተጽዕኖም ስኬቱ እየጨመረ ለ12 ዓመት ዘለቀ። በስተመጨረሻም የማህበራዊ ሚዲያ ተጽዕኖ እየጨመረ ሲመጣ ማንም ሰው መረጃን በትኩሱ በእጁ በሚያገኝበት አማራጭ ሲሰፋና በአንጻራዊነት የጋዜጣ ስራ ሲያበቃለት መንሱር ሙሉ በሙሉ የኤሌክትሮኒክስ ሚዲያውን ተቀላቀለ። ከአጋሮቹ ጋርም በመሆን በብስራት ኤፍኤም ከአጋሮቹም ጋር በመሆን በብስራት ኤፍኤም በብስራት ስፖርትን ጀምሮ ዘንድሮ 9ኛ ዓመቱን አስቆጥሯል። መንሱር የበጎ ሰው ሽልማት፣ የክብር ሽልማት ተቀብሏል። በዓለም አቀፍ ደረጃም በባላንዶር ምርጫ ተሳታፊ የመሆን ዕድልን አግኝቷል።